ሰላም ሙዝና ሀባብ ስጪኝ። እሺ ስንት ኪሎ ላድርግልሽ? ሽንኩርት ስጪኝ እስቲ ሀኒ። እሺ ቻዬ አንዴ እሱ ላስቀድመው? አረ ችግር የለውም አስቀድሚ። እንካያዝ። ስንት ሆነ? 20 ብር ብቻ። ከዚህ ውስጥ 20 ብር መርጠሽ ውሰጂ። ይሄው መልስ ቻቻዬ። እሺ ሀኒ አመሰግናለሁ። ደንግጬ ነበር። ለምንድን ነው እንደዛ ያረክሽው? በጣም መልካም ጎረቤቴ ነው። እናቱን ለማስተማም ስራ ካቆመ 2 ወር ነው። ይሄ ገንዘብ ለኔ ቀላል ነው፣ ለሱ ግን ትንሽም ብትሆን ታግዘዋለች። እንቺ ያጂ እንዴ እናት ትርፍ ብር እኮ አለሽ። 200 ብር ብቻ ነው። ይሄን ብር ማግኘት ለኔ ቀላል ነው። ጥሩ ሰው ነሽ። ያዢው። ይሄ አና ነይ ደሞዝሽን ውሰጂ። አለቃ 2 ቀን እኮ ይቀረኛል። ከነገ ወዲያ አይደል እንዴ? ደርሷል እንኪ። እሺ አለቃ ያስፈልገኝ ነበር። በጣም አመሰግናለሁ። አትቆጥሪውም እንዴ? ችግር የለውም አለቃ፣ አንተ ከቆጠርከው ልክ ነው። ሴትዮዋ እያበደች ነው። የሁለቱንም ወር ነው የምፈልገው ብላለች። ይሄኛውን እንስጣትና የሁለተኛውን ወር እንለምናታለን። ብሩን ግን ቆጥረሽዋል? ትርፍ ብር አለው እኮ። የምርሽ ነው? አለቃ ተሳስቶ ነው የሚሆነው። አሪፍ ነው። እንኳንም ተሳሳተ። ፈጣሪ ያለንበትን ችግር አይቶ ነው። ያምሻል እንዴ? እና ችግራችንን በሰው ገንዘብ ነው የምንፈታው? አለቃ ብር ስትቆጥር እኮ ተሳስተሃል። ትርፍ ብርን የሰጠኸኝ። በእርግጥ ተሳስቼ አይደለም አውቄ ነው። እንደተቸገርሽ በስልክ ስታወሪ ሰምቼ ነበር እና ብሩን ይዘሽ ብትቀሪ በዛው ላባረርሽ ነበር። በችግርሽ ጊዜ ከታመንሽ በሌላው ጊዜ ትታመኛለሽ። ከዚህ በኋላ የጽዳት ሰራተኛ አይደለሽም። ንብረት ክፍል አድርጌሻለሁ እና ደሞዝሽ ከዚህ በኋላ በ5 እጥፍ አድርጓል። ይሄ ብሩ አለቃ ያዡ። ለታማኝነትሽ ሽልማት ይሁንሽ። በጣም ነው የማመሰግነው። አመሰግናለሁ። አለቃ ከባድ ነገር ልነግርህ ነው። ምንድን ነው? ይኸውልህ ሀና በየቀኑ ምግብ ይዛ ትሄዳለች። ለአንድ ቀን ነው ብዬ ዝም አልኩ፣ ግን ሁሌ ነው ይዛ ወጥታ ትሸጠዋለች መሰለኝ። የምርሽን ነው? ታዲያስ እኔ ለአንተ እስከሰራው ድረስ መናገር ግዴታዬ ነው ብዬ ነው። እሺ እኔ አጣራለሁ። አንቺ ወደ ስራሽ ተመለሽ። አቤት አለቃ። ሀና የሰማሁት እውነት ነው? ምኑ አለቃ? በየቀኑ ከሆቴል ምግብ ይዘሽ መውጣትሽ ነው አለቃ። ምግብ ይዘሽ ወጥተሻል? አልወጣሽም? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽም። አለቃ ቆይ ላስረዳህ እንዴ። አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ አይደለሽም። ማለት እንዴ? ትላንትና ከስራ ስትወጪ ተከትዬሽ ነበር እና የያሽውን ምግብ ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔም መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል፣ ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። አመሰግናለሁ። እሺ እናንተ ከስተመር ይሄን ብር ጥሎ አልሄደም። ተመልሶ ሊመጣ ስለሚችል እዚህ ይሁን። እሺ ልትመልሺው ብቻ ባልሆነ። ታዲያ የሰው ብር ደግሞ ምን ይደረጋል? ኧረ እሷ ቀልደኛ ናት። እኛ ብሩን እንካፈለዋለን። ባክሽ ፈልገኸኝ ነበር ቦስ? ሌብነት በጣም የሚያስጠላ ነገር ነው። በተለይ ካንቺ ይሄንን አልጠብቅም። ጭራሽ የደንበኛ ገንዘብ እንዴ ቦስ? ሲመጣ እንሰጠዋለን ብዬ እዛ ጋር አስቀምጬዋለሁ። ታዲያ የት አለ? አሁን ፖሊስ እየመጣ ስለሆነ ኢንፎርሜሽን አውልቂ። እንዴት ያለምንም ማስረጃ ፈረድክባት? ከሁለት ምስክር በላይ ምን ማስረጃ አለ? ሁለቱም እውነታቸውን ከሆነ ለየብቻ ተመሳሳይ ጥያቄ ጠይቃቸው። አቤት ቦስ። ሁለታችሁም ናቸው ብሩን ስታነሳ ያያችሁት? እንዴ ታዲያስ ቦስ? ከየትኛው ቴብል ላይ ነው ያነሳቸው? ይኸውልህ እዛኛው ጋር እዛው ጋር። ማሂ። አቤት ቦስ። ከየቱ ቴብል ላይ ነው ብሩን ያነሳቸው? ከዛ ጋር ነው። ሀና። አቤት ቦስ። አሁን ሌባው ታውቋል። ስላስቀየምኩሽ ይቅርታ። እናንተ ልብሳችሁን አውልቁ፣ ፖሊስ እየመጣ ነው። እግዚአብሔር በግርማ መንግስቱ ለፍርድ በመጣ ጊዜ ሰላም ምን ልታዘዝ? ማነሽ? ነይ ወደዚህ። እሺ አንዴ ልታዘዘው ነው መጣል። አያስፈልግም። ነይ ታዘዥኝ። እሱ ከኔ ጋር ነው። አረ ታዲያ ለምን አብራችሁ አትቀመጡ? ብዬ ደግሞ ከዚህ ገንገበት ሰራተኛ ጋር ልቀመጥ? ነይ ታዘዥኝ። የምትፈልገው ነገር አለ? ማናጀር የለም? ምን አይነት ሰራተኛ ነው የምትቀጥሩት? ደንበኛ እንኳን በስርዓት አያስተናግዱ። ደንበኛችን አንተ እነሱን በስርዓት ሳታናገር እንዴት እነሱ በስርዓት እንዲያናገሩ ትጠብቃለህ? ማን እንደሆንኩ አላወቅሽም መሰለኝ። ካፌሽን በስርዓት መቀጠል አትፈልጊም? ካፌን የምታስቀጥለው አንተ አይደለም። ይሄን ጨምሮ 6 ካፌዎች አሉኝ። ሰራተኛ ማክበር ባንችል እንኳን መስደብ አችልም። ሰራተኛ እንጂ ባሪያ አይደለም። አንተ ራሱ ለማያከብር ሰው ለምን ትሰራለህ? ማን እንደሚያዋጣ ያለ ተነስና መኪናውን አምጣ። እንደውም እዚህ መብላት አልፈልግም። ከዚህ በኋላ ስራዬን አለቅቄያለሁ አለቃ። ምን?
በረሃብ መሞት ፈልጋል ማለት ነው? በራብ አልሞትም፣ ጉልበት አለኝ። የትም ቦታ ቢሆን በጉልበቴ ሰርቼ መብላት እችላለሁ። ልክ ነህ። ስንት ነበር እሱ የሚከፍለው? 10,000። እኔ 20,000 እከፍልሃለሁ። አባቴ እየደከሙ ስለሆነ የሱ ሹፌር ትሆናለህ። እውነት? አዎ። አንተ ያማል እንዴ? መኪና መንዳት እንደማልችል ያወቅ ማን ይወስደኝ ነው? እንግዲህ እግዚአብሔር ይሁንህ። የሚበላውን አቅርብለት መጀመሪያ። ምን ታዘዝ? እሰራለሁ። እሺ ልቀይርልሽ? ማናጀሩ ከሰማ ያባረኛል። ማነሽ? አስተናጋጅ ነይ እስቲ። አቤት የኔ መቤት፣ ምን ይጨመር? ምን ይጨመር ትያለሽ እንዴ? ማህበጠሪያ ልበልሽ? ምንድነው ይሄ? ወይኔ ሂድ ማናጀርሽን ጥሪልኝ። እሺ ልቀይርልሽ? ማናጀሩ ከሰማ ያባረኛል። በልቼ ከጨረስኩ በኋላ ነው የምትቀይሪልኝ? ችግር አለ? ያቀረባችሁልኝ ምግብ ውስጥ ጸጉር አለው። አሁኑ ነው ቀርጬ የምለቀው። እባክሽ እንደሱ ካደረግሽ ሆቴላችን ስም ይጠፋል። የምትፈልጊውን ነገር እናድርግልሽ። ምን በገንዘብ ልደልሉኝ? አይ አይደለም፣ የምትፈልጊውን ነገር ብቻ ንገሪን። ከዛሬ ጀምሮ በፈለኩበት ሰዓት እየመጡ በነፃ በላለሁ። እመቤት፣ እንደሱማ ለኛ ኪሳራ ነው። እንግዲህ ምርጫው እናንተ ነው። አሁኑኑ ለቀዋለሁ። እሺ በቃ ፎርም ሙይልኝ። እና እመቤት ሂሳቡን ትከፍያለሽ ወይስ ወደ ፖሊስ ጣቢያ እንሂድ? ለወደፊቱ እየተጠነቀቅሽ። እዚህ ጋም እዛ ጋም ካሜራ አለ። ይሄ መጣ። የምርሽ ነው ይሄ? አዎ ምን ነው? ጭራሽ መኪና እንኳን የሌለው በእግሩ ሜክሳ ነው ከጠበሽው። ይቅርታ ቆየኋችሁ። ቆይ ፈረስ ሌላችሁ አይደል እንዴ? አባ እንኳን ይዛት መጣ። ስራ ላይ ሆኜ ስላረፈድኩ ቶሎ መምጣቴን እንጂ እሱን አላሰብኩም። ድሮስ በእግርህ እየመጣህ ላታረፍድ ነበር። ጥሩ እንቀሳቀሳለሁ። እግዚአብሔር ካለ ደግሞ ለወደፊቱ። ስሚኝ ሀን፣ ከዚህ ሰውዬ ጋር መሆን እድሜሽንም ጊዜሽንም ማባከን። ለምን? መኪና እንኳን የለው፣ ትንሽ ስጦታ እንኳን አላመጣልሽ። ነይ ሄርሜ አቁሚ። አንቺ እንደምታስቢው ሀብትና መኪና ወሳኙ ነገር አይደለም። ዋናው ነገር ፈጣሪን የሚፈራ ጥሩ ልብ ያለው ስሜትሽን፣ ሀሳብሽን የሚረዳ የሚደግፍሽ፣ ብትሳሳች የሚመልስሽ እንጂ የማይጠላሽ ሰው ማግኘት ነው። እሱም እኔም ጤነኛ ሆነን እስከሰራን ድረስ ሀብት የሚገኝ ነገር ነው። በሷ ስም ይቅርታ ጠይቃለሁ። የሥራ ሰው እንደሆን ካውቃለሁ። ሌላው ቀስ ብሎ ይደርሳል። ወይኔ ፍቅር መጣ። እንግዲህ አልሸኘናችሁም። ወካ አርጉ። እዚህ እንደሆንክ እንዴት አወቅ? ፍቅር ደግሞ ልትወስደኝ ነው? ኧረ ተረጋጊ። ቦስ ጠርቶኝ የመጣሁት። ማ እሱ? ይቅርታ እንዳደርሳችሁ ትፈልጋላችሁ? አለቃ ራሳችን እንሄዳለን። እንሂድ። ቆይ ለምን እንደዚህ ማድረግ አስፈለገ? ማንን እንደወደድሽ ለማወቅ። እኔን ወይንስ ንብረቴን የሚለው። በመኪና የሚመጣ ማንም ሴት ትወደኛለች። እኔ ግን የምፈልገው እኔን በእኔነት የምትወድ ሴት ነው። እሱም ደግሞ አንቺ ላይ ይሻላል። እኔ ቆሜማ እሷ በተግሊል አታገባትም። እሷን ማሳሳት ቢያቅተኝ እሱን አሳስተዋለሁ። እኔ ምላችሁ ለምን ወይን አንጠጣም? ኧረ እኔ ጠጥቼ አላውቅም። ውይ ይቅር ቢቱዬ፣ እኔ አልጠጣም። ውይ እናንተ ደግሞ ታካብዳላችሁ። አስተናጋጅ አሁን እሷ አክሊል ደፍታ እኔ ሌጣይን ስዳር ሰውስ ምን ይላል? ወይኔ መሸኮ። ለምን እዚህ ወርጋ አትይዙም? ደግሞ ሙሽሮች ናችሁ። ኧረ እኔማ ይጠብቀኛለች። እኔ አላድርም፣ እሄዳለሁ ወደ ቤቴ። እሬ ነይ በቃ እንተኛ። የት አባቱ አቤት ጓደኛዬ፣ አዳር እንዴት ነበር? ጉልበት ተፈተሻ? በአጋጣሚ ያደረጋችሁት? በቃሽ ቢቱ፣ ከዚህ በላይ ራስሽን ባታዋርጂ ጥሩ ነው። ይህንን ሁሉ የቻልኩት ለመልካም ጓደኝነታችን ብዬ እንጂ ማታውን አስቀየምሽ ነበር። ማታ እኔም ቻቻም አልሰከር ነው ምትቀጁን ወይንም ስልክ ስትጎረጉሪ ተደብቀን እየደፋ ነው ነበር። አዎ ቢቱ፣ በአንቺ መውደቅ የገዛ ጓደኛሽ እንድትወድቅ እንቅፋት ስትሆኚ ብዙ ታዝቤያለሁ። አባት አበባ ስጠኝ እስቲ። ለአንቺ አልሸጥም። ለምን ሲባል ለምንድን ነው የማትሸጠው? መሸጥ ስለማልፈልግ። ስራ አበባ መሸጥ አይደለም እንዴ? ለምን ማሸጠው? አንተስ አበባ መግዛት ስራ ነው እንዴ? እንደውም ሁሉም ተሽጧል። አበባ ምንድን ያልከው? ሄኒ ተው፣ ችግሩ ከኔ ጋር ነው። እኔ ያናግረዋለሁ። ትተዋወቃላችሁ እንዴ? እንደዛ ነገር መኪና ውስጥ ጠብቀኝ፣ በኋላ እነግርሃለሁ። ምን ነው ቀናህ እንዴ? ምንም ያስቀና ነገር የለም። ተደጋጋሚ ነግሬሻለሁ። ስራ ቦታ አትምጪ፣ አትበጥብጪኝ። ቀንተህ ነው እንጂ ይገባኛል። የጣሉት ሲነሳ ያማላ። አንቺ ግን ጤነኛ ነሽ? ሂጂ ሳትባይ ሄድሽ፣ ነይ ሳትባይ እየመጣሽ ለምን ትበጠብጭኛለሽ? ምን ፈልገሽ ነው? እባክህ አታስመስል።
እኔን ማጣት በደንብ አሳዝነዋል። እንደውም ሄድሽ ሰላም ሰጥቶኝ ነበር። መምጣትሽ እየረበሸኝ ነው። ተይኝ። ቆይ አንተ ከሌሎች በምን ትለያለህ? ሌሎች እየፈለጉኝ አንተ ማትፈልገኝ ማን ስለሆንክ ነው? ማንም ስለሆንኩ አይደለም። የልጅ ጨዋታሽ ግን ደስ አይለኝም። መወደድሽን ለማወቅ መለመን አትፈልጊ። አብሮ መሆናችን እኔንም አንቺንም የሚጠቅም ሆኖ ሳለ እኔ ብቻ እንደምጠቀም ማሰብሽ ነው ችግርሽ። አባት ፈላሰፍ ወደዛ እንደፈለግሽ ማሰብ ትችያለሽ። አንድ ነገር ግን እወቂ፣ ከተለያየ ሰው ጋር መምጣትሽ እንኳን ሊያስቀናኝ ከምን አይነት ሰው ጋር ነበርኩ ብዬ እንድጠይቅ ነው የሚያደርገኝ። የራስ ጉዳይ ና ቶሎ እባክህ እና እንዳልኩሽ አድርግሽ እንዴ። ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። ይቅርታ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ። ከዚች መናጢ ደሃ እኔ አልሻለውም ነበር። የሆነ ነገርማ ሰርታበታለች እንጂ እንዲህ በጤና ነው። እያት እስኪ ሳሚዬ ደርሶኛል። አመሰግናለሁ። እሺ አብሽር ኮኪ። አትጥፋ ደግሞ ይልመድብህ። ይመች። እኔማ መርዛ ጠጥቼም ቢሆን እገላታለሁ እንጂ አይኔ እያየ አታገባውም። ነይ እንሂድ። እሺ እባክሽ። መንደር ለመንደር እያዞሩ ቡና ማፍላቱን ተያይዘሽዋል። ምን ልታዘዝ? ቮድካ። አምላኬ ትዕግስት ውስጠኝ። እኔ እኮ ያቺ ጓደኛሽ የማንንም መንደሬ ሰብስባ ቡና እያጠጣሽ ነው ስትለኝ አታረገውም ብዬ ነው የመጣሁት። አደረግኩት ስራ አይደል? ምን እያደረግሽ ነው? አተላይ ስላልተመቻት እየደፋችሁ። ለምን ስነ ስርዓት አይኖራችሁም? ጠጡልኝ ብሎ እኮ ያስገደዳችሁ። ትሰሚኛለሽ? ኬቢሻን ገንዘቡን ፈልገሽ እንደቀረብሽው በደንብ ጠንቀቃ እናውቃለንሽ። ጨረሳችሁ? ለነገር እንደመጣችሁ በደንብ ታስታውቃላችሁ። ከቻላችሁ ስራ ቦታ ይለቃችሁ ውልቅ በሉ። እውነት ቡና ማንቃረሩ ሙያ ሆኖ ነው። ይኬድልሻለሁ።